ጨዋታ ፔናልቲው አወዛጋቢ ሆኗል። ያሰጣል ወይስ አያሰጥም የሚለውና ታላላቅ ዳኞች የተነተኑበትን ሂደት ወይም ደግሞ ስለ ፔናልቲው የሰጡትን አስተያየት በዝርዝር የምንቃኘው ይሆናል። አድማጮቻችን እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። የኢትዮጵያ ብሔራዊ ቡድን ከሳኦ ቶሜና ፕሪንሲፔ ጋር ላለበት ጨዋታ ጥሪ ተደርጓል ለተጫዋቾች። ነገር ግን መካተት እያለባቸው መካተት ሳይችሉ የቀሩ ምርጥ የኢትዮጵያ የፕሪሚየር ሊግ ተጫዋቾች አሉ። እነዚህ ተጫዋቾች ጋር በተገናኘ አሰልጣኝ ዮሐንስ ሳህሌ እነዚህን ተጫዋቾች ቢያቸው የሚሉ ሐሳቦችን እኛም እንዳሳለን። በርካታ አድማጮችም ይህንን ሐሳብ ሲያነሱ አስተውለናልና ከብሔራዊ ቡድን ምርጫ ጋር በተገናኘ ያሉ ሐሳቦችንም እንቃኛለን። ክብራትና ክብራን አድማጮቻችን እንግዲህ እስከ 8 ሰዓት ድረስ ጥሩ ቆይታ እናደርጋለን። አብራችሁን ቆዩ የአክብሮት ግብዣችን ነው። መጋቢት 3 2018 ላይ እንገኛለን፣ ወይም በፈረንጆች አቆጣጠር ማርች 12 2026 ላይ ሆነን ፕሮግራማችንን ወደ እናንተ እናደርሳለን።